እዚህ ምድር ላይ ትልቁ የሚባለው ገደባችን ምንድነው ካላችሁኝ weakness of attention እናም ደግሞ poverty of imagination ብዬ መልስላችኋለሁ። ትኩረት ያለማድረግ ድክመትና የኢማጂኔሽን የምናብ እይታ ድህነት እንደማለት ነው። እኛን ገድበው ያሰሩን ብቸኞቹ ነገሮች እነዚህ ናቸው። ታዲያ አሁን weakness of attention ስል ምን ማለቴ ነው? አንድ ነገር ላይ ብቻ የማተኮር ኃይል የለንም። በህይወት ውስጥ ምንድነው የምንፈልገው የሚለውን ጥያቄ እንጠይቅና እዛ ነገር ላይ ሙሉ ለሙሉ ትኩረት የማድረግ ወይንም ደግሞ ያልተከፋፈለ undivided attention የማስቀመጥ ኃይል እያጣን እየመጣን ነው። ስለ poverty of imaginationም ትንሽ ነገር ብላችሁ በምናብ እይታችሁ ውስጥ የምትመለከቷቸው ምስሎች በጣም ደካማ እየሆኑባችሁ ነው። የማይጠቅሟችሁንና ትናንሽ የሚባሉ ነገሮችን በጣም ከማሰባችሁ የተነሳ ታላላቅ ነገሮችን ለማሰብ በምናብ እይታችሁ ለመመልከት ጊዜ አጣችኋል። ምን ማለት ነው ቦብ ፕሮክተር ብትሉኝ፣ ለምንድን ነው በጣም ታላላቅ የሆኑ ነገሮችን በህይወታችሁ ሲፈጸሙ በአይነ ህሊናችሁ መመልከት የከበዳችሁ? ላለሁ ውሳኔ ልትወስኑ ይገባል። ውሳኔያችሁም ደግሞ እናንተ ከምትፈልጉት ነገር ጋር አንድ መሆንን ይጠይቃል። አንድ ሆናለሁ ብላችሁ አስቡ። አብዛኛውን ሰው ብትመለከቱ በህይወት ውስጥ ወንደር እያደረገ ወይንም ደግሞ እየፈለገ እየተሽከረከረ ምን እንደሚያደርግ የማያውቅ ህዝብ ይበዛል። ህይወታቸው በየትኛው አቅጣጫ እንዲሄድ እንደሚፈልጉ አያውቁም። እነሱ ፈልገዋለሁ ይህንን ባደርግ ደስ ይለኛል ብለው የሚያስቡትን ነገር እያደረጉ አይደለም። በህይወት ውስጥ ስታክ ያደረጉ ወይንም ደግሞ ደርቀው የቆሙ እንዴትስ መቀየር እንዳለባቸው የማያውቁ ሰዎች ሆነዋል። አሁን ልብ ብለን ካስተዋልን ግን እኛ ሰዎች ስንባል የምንፈልገውን ህይወት ክሬት የማድረግ የመፍጠር አቅሙ አለን። እንደዛ አይነት አቅም ቢኖረንም ግን በአክሲደንት የሚመጣ ወይንም ደግሞ በድንገት የሚመጣ ነገር የለም። ስለዚህ እኔ ማን ነኝ ከሚለው ጥያቄ መነሳት መቻል አለባችሁ። እናንተ ስለ ራሳችሁ የማታውቁ ከሆነ የፍሪደምን ወይንም የነፃነትን ትርጉም የምታውቁ ሰዎች አትሆኑም። ነፃም ሆናችሁ ህይወታችሁን የምትኖሩ ሰዎች አትሆኑም። ምክንያቱም ራሳችሁን መቼ አወቃችሁ? አብዛኛው ሰው ራሱ በሰራው ትንሽዬ ሳጥን ውስጥ እየኖረ ነው። ነገር ግን ራሱ የሰራው ትንሽዬ ሳጥን እንደሆነ እንኳን አላወቀም። እኔ እዚህ ጋር ቆሜ ሳወራ ልብ እንድትሉኝ የምፈልገው ነገር አለ። እኔና እናንተ የፈጣሪ highest form of creation ነን። እንደኛ ተጠቦ የሰራው ምንም አይነት ነገር በዚህች ምድር ላይ የለም። በቃ ሁሉንም ነገር ለኛ አልብሶናል፣ ሰጥቶናል ማለት ይቻላል። እዚህች ምድር ላይም ከተፈጠሩ ፍጥረቶች መካከል እንደኛ ያለ ቦታው የተገኘ ፍጥረት አለ ብዬ አላስብም። ሌሎችን እንስሶች፣ ሌሎች ፍጥረቶችን ልብ ብላችሁ ተመልከቱ። መሆን ባለባቸው መገኘት ባለባቸው ቦታ ጋር ነው ያሉት። ከተፈጥሮ ጋር ተዋህደው ትክክለኛ ቦታቸውን አግኝተው ቁጭ ብለዋል። የሰው ልጅስ ካላችሁ ግን አብዛኛው ሰው የሚፈልግበት ቦታ ላይ አይደለም። የሚፈልግበት ቦታ ላይ አለመሆኑ ብቻ ሳይሆን ፍሪደም የሚባለውንም ነገር ያጣ ሆኗል። ነፃነት የለም፣ ታስረናል። ወፎችን ተመልከቱ፣ የዱር አራዊቶችን ተመልክቷቸው፣ አልፋችሁም ደግሞ እግራችሁ ስር ያሉትን ትናንሽ የሚባሉትን ኢንሴክቶች፣ ሸረሪቶች፣ ጉንዳኖች፣ እነዚህ ትናንሽ የሚባሉት ፍጥረቶችንም ብትመለከቱ ሁሉም መሆን ባለበት ቦታ ላይ ነው ያለው። እኛ ግን ከተፈጥሮ ጋር ልንግባባ የምንችል አይነት ሰዎች አልመሰል ነው። በቃ ያለ ቦታችን ተገኝተናል። ይህንንም ስንመለከት ደግሞ ለምን ብለን መጠየቅም አለብን። ፈጣሪ ለኛ ከሰጠን ትልቅ የሚባለው ስጦታ መካከል አንዱ እኛ የምንፈልገውን ህይወት መኖር እንድንችል የአይምሮ ብቃት ሰጥቶናል። አይምሮአችን ያንን ለማድረግ ኬፕብል ነው። ነገር ግን ይህንን ብቃት ወስደን ለመጥፎ ነገር እየተጠቀም ነው፣ አሊያም ደግሞ ለማናቀው ልብ ለማንለው ነገር ስለምንጠቀም አብዛኛውን ጊዜ የማንፈልገውን ኤንቫይሮንመንት ወይንም ደግሞ የማንፈልገውን ነገር በአካባቢያችን ላይ እየፈጠረን እንመጣለን። ታዲያ ይህንን ስህተት ለምንድን ነው የምንሰራው? ከልጅነታችን ጀምሮ ትምህርት ቤት ስንገባ ስለዚህ ነገር አንማርም። ትምህርት ቤት ገብተን 12-13 ዓመት ተምረን ስንወጣ ስለ ራሳችን ምንም ነገር አናቅም ማለት ይቻላል። የተሰጠንን ፕሮግራም ብቻ ተምረን ነው የምንወጣው። ራሳችንን ማወቃችን ደግሞ የህይወት ትልቁ የሚባለው እርምጃ፣ ትልቁ የሚባለው ውሳኔ ይመስለኛል። ስልካችሁን አውጥታችሁ እንድትመለከቱ ትፈልጋለሁ። ምን አይነት ቴክኖሎጂ እጃችሁ ላይ እንደተቀመጠ በደንብ ልብ በሉና አስተውሉ። ምናልባትም ዕለት ተዕለት ስለምንጠቀመው እንደ ቀላል ነገር ተመልክተ ነው ወይንም ደግሞ ፋሲኔትድ ሳንሆን ሳንገረም ሳንደነቅ እያለፍ ነው። ይህ ድንቅ የምንለው ስልክ እጃችን ላይ ያለው ስልካችን የሚሰራውን ነገር እንዳለ አይምሯችን መስራት ይችላል። ስለ ቫይብሬሽንና ስለ ፍሪኩዌንሲ ብዙ ጊዜ አውርቻለሁ። ብዙ አይነት የቫይብሬሽን ደረጃዎች አሉ። እነዛንም ደረጃዎች ደግሞ ፍሪኩዌንሲ ብለን እንጠራቸዋለን። እዚህች ምድር ላይም ኢንፊኒት የሚባሉ ፍሪኩዌንሲ ደረጃዎች አሉ። ይህ ማለት ኢንፊኒት ፖሲቢሊቲ ያለ ማለት ነው። የማያልቁ ብዙ የሚባሉ ምርጫዎች፣ ብዙ የሚባሉ ደረጃዎች አሉ። ስልካችሁን ከተመለከታችሁት የራሱ የሆነ ፍሪኩዌንሲ አለው። ሰው ለእናንተ ሲደውል የእናንተን ፍሪኩዌንሲ አግኝቶ ነው የሚደውለው።
እኔ እዚህ ካናዳ ውስጥ ቁጭ ብዬ ወደ ሌላ ሀገር ልደውል፣ ሌላ ሀገር ውስጥ ወዳለው ጓደኛዬ ልደውል ብል በዛች ቅስፈት ውስጥ ሌላ ሀገር ካለው ጓደኛዬ ጋር በስልክ መገናኘት እችላለሁ፣ በቪዲዮ መገናኘት እችላለሁ። ሜሴጅ ስልክለት ይደርሰዋል። ፎቶ እና ቪዲዮውን ብልክለት ወዲያውኑ እጁ ላይ ባለው ስልክ ላይ ያገኘዋል ማለት ነው። ምን ያህል ይሄ አስገራሚና ፋሲኔቲንግ እንደሆነ ልብ እንድትሉ ነው የምፈልገው። እዚህች ምድር ላይ እውነታውን ልወቅ ካላችሁ ምንም አይነት ጊዜና ምንም አይነት ስፔስ የለም። ኢትስ ኦል አን ኢሉዥን። እውነታ የሚመስል ነገር ግን ያልሆነ ነገር ነው። ሁላችንም በኤነርጂ እየተጫወትን ያለ ነው። ፍሪኮንሲም ደግሞ መግቢያችን ነው ማለት ነው። ልክ ስልኮቻችን የራሳቸው የሚባል ፍሪኮንሲ እንዳላቸው ሁሉ እያንዳንዱ ሰውም የራሱ የሚባል ፍሪኮንሲ አለው። ልክ እኔ ከዚህ ስልኬ ላይ ሌላ ሀገር ወዳለው የጓደኛዬ ስልክ ላይ ፎቶ መላክ እንደምችለው ሁሉ እኔም ከአይምሮዬ ላይ አንድን ምስል ወስጄ ሌላ ሀገር ወይንም ከኔ ሩቅ ላለ ሰው በአይምሮ ውስጥ ያንን ምስል እንዲመለከት ማድረግ እችላለሁ። አብዛኛው ሰው ግን ይህንን ማድረግ እንደሚችል አያውቅም፣ ወይንም ደግሞ ስለዚህ አይነት ነገር አንደርስታንዲንግ የለውም፣ ግንዛቤ የለውም። ነገር ግን ቁጭ ብለን አስብን እንኳን ስንል አይምሯችን ውስጥ የሚሮጡት ሀሳቦች ራሱ ቻርጅስ ኦፍ ኤነርጂ ናቸው። በቃ ኤነርጂ ነው እየለቀቃቸው ያላችሁት። ምክንያቱም ሀሳብ ኤነርጂ ነው። ታይም እና ስፔስ ብለን የምናስባቸውን ነገሮች ሰንጥቆ ወይንም ፔኔትሬት አድርጎ ማለፍ የሚችል ነው። አሁን የአብዛኛው ሰው ችግር ምንድን ነው ካላችሁ፣ ስለዚህ አይነት ነገር ማንም ሰው አያውቅም ወይንም የማወቅም ፍላጎት የለውም። እዚህ ዓለም ላይ እያንዳንዱን ታላላቅ የሚባል ሰው ፈልጉ። በብዙ አይነት ሀሳቦች እርስ በእርስ ሊጣሉ ይችላሉ፣ ላይስማሙ ይችላሉ። የአንዱ ሀሳብ ከሌላኛው ሰው ሀሳብ ጋር ሊጋጭ ይችላል። ሁሉም ግን አንድ የሚስማሙበት ሀሳብ አለ። You and I become what we think about። እኔና እናንተ የምናስበውን ነገር እንሆናለን። እያንዳንዱ ሰው በልቡ ያሰበውን ሆኖ ቁጭ ይላል። ታዲያ አብዛኞቻችን የምናስበውን ነገር የምንሆን እንደሆነን እያወቅን ለምንድን ነው የማንፈልገውን ነገር የምናስበው? አብዛኞቻችን የማንፈልገውን ነገር በማሰብ ጊዜያችንን እናጠፋለን። ሀሳባቸው ከስሜት ጋር ተቀላቅለው የማይፈልጉትን ነገር ሲናገሩ ትሰማላችሁ። እንደዚህ መኖር ሰልችቶኛል፣ በቃኝ፣ ይህንን ነገር መግዛት አልችልም፣ አቅሜ አይፈቅድም ሲሉ ትሰሟቸዋላችሁ። የሚያወሩት ነገር እንዳለ ሙሉ ለሙሉ ስለዛ ነው ማለት ይቻላል። ኤነርጂስ ዝዝ ማለቱን አያውቁም። ሁሌም ቢሆን ቫይብሬት እያደረገ ነው። አልፈልገውም፣ በቃኝ እያሉ ያወሩትን ያሰቡትን ነገሮች እንዳለ አሁንም ወደ ህይወታቸው ጎትተው ያመጣሉ። እዚህች ምድር ላይ የምንፈልጋቸው ነገሮች ሁሉ አሁኑ ነው አሉልን። በቃ ተፈጥረዋል። ከዚህ በኋላ የሚፈጠር ነገር የለም። እነዚህ የተፈጠሩትን ነገሮች ግን ለማግኘት እነዛ ነገሮች ያሉበት ፍሪኮንሲ ላይ ራሳችንን ልናስቀምጥ ይገባል። እኔ አሜሪካ ውስጥ ላለው ጓደኛዬ ልደውል ብል ስልክ ቁጥሩ ከሌለኝ እሱ ጋር መደወል አልችልም። ያ ማለት የእሱን ፍሪኮንሲ ካላወቅኩ ከሱ ጋር በአንድ ሰዓት በአንድ ጊዜ ላይ አንድ ልሆን አልችልም፣ ልገናኝ አልችልም። ነገር ግን ቁጥሩን ባቀስ ወደ ስልኩ ስደውል ወዲያውኑ ከሱ ጋር መገናኘት እችላለሁ ማለት ነው። ምክንያቱም እኔ የእሱ ፍሪኮንሲ ላይ ስለመጣሁ። በህይወትም ሁሉም ነገር የሚሰራው ልክ እንደ ስልክ ነው። እኛ የምንፈልጋቸው ነገሮች ተመልክተን ከምንፈልጋቸው ነገሮች ጋር አንድ መሆን መቻል አለብን። እነዛ ነገሮች ያሉበት ፍሪኮንሲ ላይ ራሳችንን ስናስቀምጥ የዛኔ ተገናኘን ማለት ነው። የዛኔ የምንፈልጋቸው ነገሮች እንዳለ በረው ወደ እጃችን መምጣታቸው አይቀርም። አሁን ዘ ሲክሬት ስለተባለው መጽሐፍ መቼስ አንብባችኋል ወይንም ደግሞ አውቃችኋል ብዬ አስባለሁ። ስለ ሎ ኦፍ አትራክሽን በደንብ አድርገው ነግሯቸዋል። ነገር ግን በደንብ አስተምረዋቸዋል ወይ ከተባለ አይ የሚለውን መልስ እሰጣለሁ። ምክንያቱም ዘ ሎ ኦፍ አትራክሽንን እኔ እንደ ሰከንደሪ ሎ ነው የምመለከተው፣ ወይንም ደግሞ እንደ ሁለተኛ ሎ ነው። የመጀመሪያው ፕራይመሪ የሚለው ህግ ዘ ሎ ኦፍ ቫይብሬሽን የሚለው ነው፣ የንዝረት ህግ። ይህም ህግ ምንድን ነው የሚለው ካላችሁ ኤቭሪቲንግ ቫይብሬትስ ኖቲንግ ሬስትስ ይላል። ሁሉም ነገር ቫይብሬት ያደርጋል ወይንም ደግሞ የራሱ የሆነ የንዝረት ደረጃ አለው። ምንም ነገር ስቲል አይሆንም ወይንም ደግሞ ቫይብሬት አያደርግም ማለት አንችልም። አሁን እኔ ያለሁበትን ህንፃ ተመልከቱ። እናንተም ከኔ ጋር ካላችሁ ይህ ህንፃ የማይንቀሳቀስ ቫይብሬት የማያደርግ ይመስላል። በአይናችን በስሜት ሕዋሶቻችን ልናውቀው አንችልም እንጂ ቫይብሬት እያደረገ ነው። በጣም ከፍተኛ በሆነ ስፒድ ውስጥ ቫይብሬት እያደረገ እያለፈ ነው። ምክንያቱም ሁሉም ነገር እዚህ ዓለም ላይ ኤነርጂ ነው። የብዙ ሰው ችግር ግን አለማዳመጥ ነው። በጣም ያወራሉ፣ ይሰማሉ፣ ነገር ግን አያዳምጡም። በመስማትና በማዳመጥ መካከል ትልቅ ልዩነት አለ። የሰው ልጅ ሲሰማ የሚሰማው በጆሮ ነው፣ ሲያዳምጥ ግን በስሜት ነው። እኔ እዚህ ጋር ቆሜ የምናገረው ነገር በእናንተ ጆሮ እንዲያልፍ አይደለም፣ በእናንተ ስሜት ውስጥ እንዲቀር እንጂ። የዛኔ ነው አዳመጣችሁኝ ሊል የምችለው። ስለዚህ አሁን ቦብ ፕሮክተር ምን እያልከን ነው ካላችሁኝ፣ እዚህች ምድር ላይ የምትፈልጉት ነገር እንዳለ ሁሉም ነገር የራሱ የሆነ ፍሪኮንሲ አለው። አሁን እኔ እዚህ የምታዳምጡኝን የእያንዳንዳችሁን ፍላጎት ላቀው አልችልም። ምን እንደምትፈልጉ ልረዳ አልችልም። አንድና አንድ ብንገናኝ ግን እናንተ ምን እንደምትፈልጉ ለማወቅ እሞክራለሁ።
በልባችሁ አስበልጣችሁ የምትፈልጉትን ነገር ለማወቅ ብዙ ጥያቄዎችን ጠይቃችኋለሁ። አብዛኛው ጊዜ ግን ስጠይቅ አብዛኛው ሰው የሚመልስልኝ መልስ በጣም ቬግ የሆነ በጣም ሰፊ የሆነ እና በአብዛኛውም ደግሞ አላውቅም እኔ እንጃ የሚል መልስ ነው። አሁን ላይ ያለውን ህይወታችሁ እንድትመለከቱልኝ ጠይቃችኋለሁ። ስለ ህይወታችሁ ውስጥ ያስቡ። አሁን ላይ ስለያዛችሁት ስላላችሁ ውጤትም ተመልከቱ። ሀሳባችሁ ትዳራችሁ ላይ ከሆነ ስለ ትዳራችሁ አስቡ። ስለ ገንዘብ ከሆነ ገንዘባችሁን አስቡ። ስለ ጤና እያሰባችሁ ከሆነ ጤናችሁንም ተመልከቱ። ወደ ህይወታችሁ እየሳባችሁ የምታመጡት ነገር እናንተ የተስማማችሁበትን ነገር ነው። ከዛ ነገር ጋር አንድ የሆናችሁበትን ነገር ነው። መጀመሪያ እኔም ጉዞዬን ስጀምር የሆነ ሰው መጥቶ እንደዚህ ቢለኝ እኔ የምፈልገውን አይነት ነገር አይደለም የሰማሁትና ደስ አይለኝም ነበር። ምክንያቱም እኔም እየተቸገርኩ ነበራ። በህይወቴ ውስጥ የሚመጣው ነገር እንዳለ እኔን የሚያስደስተኝ ነገር አልነበረም። ስለዚህ እንዴት ነው የኔ ስራ ነው የምትለኝ ይለው ነበር። አንድ መረዳት ያለብን ነገር ማንም ሰው ምንም ነገር አይሰጠንም። በህይወታችን ውስጥ የመጣ ጥሩ ነገር ካለ እኛ ስላመጣ ነው። የምንፈልገውንም ነገር ብናገኝም ባናገኝም መጥፎ ነገር በህይወታችን ውስጥ ቢከሰትም ማንም ሰው እኛ ላይ ያንን ነገር አላመጣብን። በገዛ አይምሯችን በገዛ ሐሳባችን ያንን ነገር ራሳችን ላይ ልንጥለው የቻለው። ስለዚህ እየኖራችሁ ያላችሁትን ህይወት ያልወደዳችሁ ሰዎች ካላችሁ አሁኑኑ መለወጥና መቀየርም ትችላላችሁ። በጣም መሰረታዊና በጣም ቀላል የሆነ ነገር ነው እየነገርኳችሁ ያለሁት። አንድ ኤነርጂ ሌላን ኤነርጂ የሚስበው ተመሳሳይ ኤነርጂ ከሆነ ነው። አሁን እየኖርንባት ያለችው ምድር ማሲቭ ኤነርጂ ነው፣ ነገር ግን በሃይ ስፒድ ቫይብሬሽን እየሄደች ያለች ነች። ስለዚህ የምናስበው ነገር እንዳለ አሁን ያለንበትን ቫይብሬሽን ኮንትሮል ያደርጋል ወይም ይቆጣጠራል ማለት ነው። ስሜታችሁን እንዴት ነው የምትገዙት? በምታስቡት ነገር። የምታስቡት ነገር ስሜታችሁን ኢንፍሉዌንስ ያደርገዋል። ስሜታችሁ ደግሞ የሰብኮንሽስ ማይንዳችሁ ቋንቋ ነው። I feel like this ስትሉ ወይንም ደግሞ I feel like that እያላችሁ ስታወሩ እኔ እንዲህ ይሰማኛል፣ እኔ እንደዛ ይሰማኛል ስትሉ አሁን ላይ ያላችሁበትን ቫይብሬሽን እያመለከታችሁ ነው። I feel terrible ካላችሁ እኔ መጥፎ ስሜት እየተሰማኝ ነው ካላችሁ እናንተ ያላችሁበት ቫይብሬሽን መጥፎ ነው ማለት ነው። እዚህ ምድር ላይ የተፈጠረባችሁ መጥፎ ነገር ሳይሆን መለወጥ ያለበት ያላችሁበትን ፍሪኩዌንሲ ወይንም ያላችሁበትን ቫይብሬሽን ነው። ስለዚህ ቫይብሬሽናችሁን ትለውጣላችሁ። ያንን እንዴት ነው ማድረግ የምትችሉት? አስተሳሰባችሁን በመለወጥ ሐሳቦቻችሁን በመቀየር። አሁን ችግሩ የቱ ጋር ነው የሚጀምረው ካላችሁ አብዛኛው ምስቅልቅል ያለ ህይወትን የሚመራ ሰው ይህንን ምክር መስማት አይፈልግም። በቃ ያንን ሚዘሪ ያንን ምስቅልቅል ያለውን ህይወታቸውን ኢንጆይ ያደርጉታል መሰለኝ። ምን ማለትህ ነው? ሐሳብን ከቀየርክ ህይወት ይለወጣል ማለት እስቲ አስረዳኝ እያሉ ጭራሽ እልህ ይይዛቸዋል። አይ ቆም ብዬ እስካሁን የመጣሁበት መንገድ ትክክል አይደለም ብለው ግን አሁን ጥሩ ነገሮችን ላስብ ብለው ጥሩ ምስሎችን በአይምሯቸው የሚመለከቱ ሰዎች በአይምሯቸው ውስጥ ህይወታቸው ሲለወጥ የሚፈልጉት ነገር ሲሳካ በአይምሯቸው ውስጥ እየተመለከቱ የሚያልፉ ሰዎች ጥሩ ምስሎችን የመረጡና ጥሩ ህይወትን መኖር የሚፈልጉ ሰዎች ይሆናሉ። እኔም እዚህ መድረክ ላይ ቆሜ make a decision to become one with whatever you want ምላችሁ ለዚህ ነው። ከምትፈልጉት ከማንኛውም ነገር ጋር አንድ የመሆንን ውሳኔ መወሰን አለባችሁ። ከልብ ግን የምትፈልጉትን ነገር ካላወቃችሁ ችግሩ አሁንም የማይፈታ ይሆናል። አንዳንዴም ልቤን የሚያሳዝነው እውነታ ይሄ ነው። እዚህች ምድር ላይ የምትፈልጉትን ነገር ማግኘት እየቻላችሁ እንዴት የምትፈልጉትን ነገር ሳታውቁ ቁጭ ትላላችሁ? እንዴት ይቸግራችኋል? ምንም አይነት ሊሚት እንደሌለ ታውቃላችሁ አይደለ? ምንም አይነት ገደብ የለም። እናንተ አሁን ክሪኤተር ሆናችኋል። የራሳችሁን ህይወት እንደፈለጋችሁ አድርጋችሁ መስራት መገንባት ትችላላችሁ። አሁን አንድሪው ካርኒጊ ከተናገራቸው በጣም አስገራሚ የሚባሉ ነገሮች መካከል አንዱ ይሄ ነው። አይምሯችን ውስጥ የምንይዛቸው ማንኛውም አይነት ሐሳቦች፣ የምንፈራውም ሐሳብ ይሁን የምንወደው ሐሳብ አይምሯችን ውስጥ ቁጭ ልናረገው ልንይዘው ከቻልን ራሱን አስለብሶ በዚህች ምድር ላይ የምትመለከቱት ፊዚካል ፎርም ይሆናል ይላል። ሐሳብ የነበረው ቅርጽ ይዞ በዚህች ምድር ላይ ለእናንተ አቬይለብል ይሆናል፣ ይገኝላችኋል እያለ ነው። ጥሩም መጥፎም ነገር ይደርስብኛል ብለን የምንፈራውም ነገር ይሁን ቢደርስልን የምንወደውም ነገር ይሁን አይምሯችን ውስጥ ያንን ነገር እስከያዝነው ድረስ መምጣቱ አይቀርም። ይህም ደግሞ the perpetual law of transportationን ያመለክታል። እዚህ ህግ ላይም ደግሞ አንድ ነገር ተጽፏል። all energy that is in motion will eventually appear in the physical form ይላል። በእንቅስቃሴ ላይ ያለ ሁሉም ኤነርጂ በጊዜ ሂደት ፊዚካል ፎርም ይኖረዋል፣ ቅርጽ ይዞ በዚህ ምድር ላይ ይገኛል ይላል። ይህ ማለት የምታስቡት ነገር እንዳለ ፎርም ይዞ ቅርጽ ይዞ በዚህ ምድር ላይ ይታያል ማለት ነው። ዓለማችን ላይ እጅግ ታዋቂና ጥበበኛ ተብሎ የሚታሰበው ሰዓሊ ቪንሰንት ቫን ጎህ እንዴት ነው እንደዚህ አይነት ውብ የሚባሉ ስዕሎችን ልትስል የቻልከው ሲባል I dream my painting and then I paint my dream አለ። በህልሜ ስዕሌን አየውና ከዛም ደግሞ ህልሜን እስላለዋል። ስለዚህ ሁሌም ቢሆን የምትፈልጉትን ህይወት በአይምሯችሁ ላይ ልታስቀምጡት ይገባል፣ እንዳትለቁት። it's energy ደግሞ ፊዚካል ፎርም ይኖረዋል፣
ቅርጽ ይዞ እዚች ምድር ላይ ታገኙታላችሁ። ስለዚህ በካርዳችሁ ላይ ትንሽዬ ካርድ ፈልጋችሁ የምትፈልጉትን ህይወት ጻፉና በኪሳችሁ ውስጥ አስቀምጡት። ሳሳስታችሁ ወይንም ደግሞ ረስታችሁ እጃችሁን ኪሳችሁ ስትገቡና ያንን ካርድ ስትነኩ እዛ ካርድ ላይ ምን እንደጻፋችሁ አይምሯችሁ ወዲያውኑ ያስታውሳል። ስለዚህ አሁንም ነርቨስ ሲስተማችሁ ኢንፎርሜሽንን ወደ አይምሯችሁ እየላከ ይሄዳል። ስለ ሀሳባችሁ፣ ስለ ኑሯችሁ፣ ስለ ወደፊት ህይወታችሁ የበለጠ እያሰባችሁ መጣችሁ ማለት ነው። የወደፊት ህይወታችሁ ደግሞ ለአይምሯችሁ የአሁኑ ህይወታችሁ ነው። አይምሯችሁ ኢማጅን የምታደርጉትን በምናባችሁ የምትመለከቱትንና በትክክለኛው ህይወት ላይ የምትኖሩትን ህይወት ሊለይ አይችልም። ስለዚህ ብልህ የሆነ ምርጫ ምረጡ ይለናል ካናዲያን ሞቲቬሽናል ስፒከር እና ኦተር ቦብ ፕሮክተር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።